ቫዝሊን ለደረቀ ከንፈር ብቻ የሚጠቅም ይመስላችኋል? ተሳስታችኋል። ይቺ ትንሽዬ ቅባት ውድ የሆኑ ክሬሞችን ሳትገዙ ፊታችሁ እንዲበራ ከንፈራችሁ እንዲለሰልስና በአጠቃላይ ሳቢና ማራኪ እንድትሆኑ የምታደርጋችሁ ሚስጥራዊ መሳሪያችሁ ናት። በዛሬው በቪዲዮ መጨረሻ ላይ በአንድ ሌሊት ውስጥ ፊታችሁ ላይ ተአምር የሚፈጥር አንድ ተጨማሪ የቫዝሊን ዘዴ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ተከታተሉ። የመጀመሪያው ከንፈርን መንከባከብ ነው። የደረቀ የቆሰለ ወይም ነጭ የሆነ ከንፈር የሰውን ትኩረት ይስባል፣ መልክንም ያበላሻል። ይህንን አሁኑን ማስወገድ አለባችሁ። ማታ ከመተኛታችሁ በፊት ቫዝሊን ከንፈራችሁ ላይ በመቀባት እርጥበትን ጠብቆ ስለሚያቆይ ጠዋት ስትነሱ ከንፈራችሁ ለስላሳና ማራኪ ሆኖ ታገኙታላችሁ። ቫዝሊናችሁን ከኮኮናት ኦይል ጋር በመቀላቀል በስሱ የጥርስ ቡርሽ ከንፈራችሁን ለ15 ሰከንድ እሹት። ይህም የተሰነጣጠቀውን ከንፈራችሁን ቀይና ጤናማ እንዲሆን ያደርጋል። በሁለተኛ ማስወገድ ያለብን ስህተት የአይን ስር ጥቁረትና ድካምን ነው። እንቅልፍ እጦት፣ ማታ በጨለማ ውስጥ ስልክ መጠቀም፣ ውጥረት እና የተለያዩ ነገሮች የአይን ስር ጥቁረትና የቆዳ መድረቅን ያመጣል። ይህንን ለማስወገድ ማታ ከመተኛታችሁ በፊት ጥቂት ቫዝሊን በአውራ ጣታችሁ ወስዳችሁ አይናችሁ ስር በቀስታ መቀባት። ይህን የቆዳ እርጥበት በመጠበቅ ፊታችሁ ትኩስና ንቁ ሆኖ እንዲታይ ያደርጋል። በሶስተኛ ቅንድብና የአይን ሽፋሽፍትን ማስተካከል ነው። ይህ ፊታችሁ የተስተካከለና የወንድነት ግርማ ሞገስ እንዲኖረው ያደርጋል። በጣም ጥቂት ቫዝሊን ጣታችሁ ላይ በማድረግ ቅንድባችሁና ሽፋሽፍታችሁን መቀባት ነው። ይህም የተመሰቃቀለውን ቅንድብ በማስተካከል ሽፋሽፍታችሁን ወፍራምና ጤናማ እንዲመስል ያደርጋል። በአራተኛ ደረጃ ፊትን በተፈጥሯዊ መንገድ እንዲያበራ ማድረግ ነው። ይህም ውድ የሆኑ የፊት መዋቢያ መሳሪያዎችን ሳትጠቀሙ ፊታችሁ እንዲያንጸባርቅና ማራኪ እንዲሆን ማድረግ ይቻላል። ጥቂት ቫዝሊን በጣታችሁ በመውሰድ ጉንጫችሁ አጥንት ላይና አፍንጫችሁ አናት ላይ በስሱ ነካ ነካ ማድረግ ነው። ይህ በተለይ ፎቶ ስትነሱ ወይም ብርሃን ያለበት ቦታ ላይ ስትሆኑ በጣም ሳቢና አትራክቲቭ ያደርጋችኋል። ሌላ ሳቢና ማራኪ የሚያደርጋችሁ ነገር የሽቶ መዓዛ ረጅም ሰዓት እንዲቆይ ማድረግ ነው። ውድና ብዙ ብር አውጥታችሁ የገዛችሁ ሽቶ ተቀብታችሁ ከጥቂት ሰዓታት በኋላ ሽታው ይጠፋል። ሽቶ በሰውነታችሁ ላይ እንዲቆይና ጥሩ መዓዛ እንዲኖራችሁ ሽቶውን ከመቀባታችሁ በፊት የእጃችሁ አንጓ ላይ እና አንገታችሁ ላይ ቫዝሊን ተቀቡ። ከዚያም ቫዝሊኑ ላይ ሽቶውን እርጩት። ቫዝሊኑ ሽቶ ወደ አየር ቶሎ እንዳይበን ስለሚይዘው ቀኑን ሙሉ መዓዛው አብሯችሁ እንዲቆይና ማራኪ ሽታ እንዲኖራችሁ ያደርጋል። እነዚህን 6 ቀላል ዘዴዎች በየቀኑ በማድረግ በራስ መተማመንን መጨመር ትችላለህ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቻናሉን ሰፖርት ያድርጉ።